ውድ የቀለሜ ቴክ ዩቲዩብ ተከታታዮቻችን እንኳን በድጋሚ ወደዚህ ቻናል መጣችሁ ብለናል። እንግዲህ በባለፈው ቆይታችን አሪፍ ጊዜ እንደነበረን ተስፋ እናደርጋለን። ወደ ኋላ ቪዲዮችን ተመልሳችሁ እዩ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በዛሬው የዲፓርትመንት ሪቪው ቆይታችን ደግሞ ፕላንት ሳይንስ እና ሆርቲካልቸርን አንድ ላይ የያዘ ቪዲዮ ነው የሰራንላችሁ። ይሄው እንደምታዩት የአስተማሪዎች ሄዶች የሚጠቀሙት ህንፃ ነው። እዛ ነው የተገኘ ነው ዲፓርትመንት ሄዱን ኢንተርቪው ለማድረግና ዛሬ ልክ እንደነገርኳችሁ እንደመጀመሪያው ፕላንትና ሆርቲን ነው አንድ ላይ የዲፓርትመንት ሄዳቸውን ለማነጋገር የሞከርነውና አንድ ላይ እንሄዳለን። ዳይ ወደ ቪዲዮ። የሚያምር ህንፃ ነው ያለን። በነገራችን ላይ እንደምታዩት ዋው የሚያስብል ህንፃ ነው ያለን። ደርሰናል ጋይስ። ቀስ እያለ ነው የሚገባው። ያወዛጋ የህንፃው መብዛት በጣም እያወዛገበ ነው። የእጽዋትና ሆርቲካልቸር ሳይንስ እሺ እንግዲህ በመጀመሪያ ጥሪያችን አክብረው ስለተገኙልንና ይሄን ኢንተርቪው ሊያደርጉልኝ ፈቃደኛ ስለሆኑ በጣም እናመሰግናለን። በመቀጠል የሚሆነው ደግሞ ምንድነው በዚህ ዩኒቨርሲቲ ውስጥ ያሉት የሥራ ድርሻና ስሞትን ያስተዋውቁል። ስሜ ሽመልስ ግዛቸው ይባላል። የዚህ የእጽዋትና ሆርቲካልቸር ሳይንስ ትምህርት ቤት ኃላፊ ነኝ። እዚህ ግብርና ኮሌጅ 3 ትምህርት ቤቶችና አንድ ፋክልቲ አለ። ከ3ቱ ትምህርት ቤቶች አንዱ ይሄ የእጽዋትና ሆርቲካልቸር ሳይንስ ትምህርት ቤት ነው። በትምህርት ቤቱ 2 የቅድመ ምረቃ ፕሮግራሞች አሉ፣ ፕላንት ሳይንስ እና ሆርቲካልቸር አሉ። የድህረ ምረቃ ወደ 8 የማስተርስ ፕሮግራም፣ 5 የፒኤችዲ ፕሮግራሞች አሉ። አሁን 6ኛ ነው እየከፈለ ያለ። ስለዚህ 2 የቅድመ ምረቃ፣ 5 የ3ኛ ዲግሪ እንዲሁም 8 የማስተርስ ዲግሪ ፕሮግራሞች አሉ። ኦኬ በጣም እናመሰግናለን። በመቀጠል የሚሆነው ደግሞ ሄድ ኦፍ ዲፓርትመንት እንደመሆናችሁ መጠን እና የዚህ የሁለቱ ዲፓርትመንቶች ዋና አመራር እርሶ ስለሆኑ ስለ ዲፓርትመንቱ ያለው ነገር ስለ ሆርቲካልቸር እና ስለ ፕላንት ሳይንስ ቀጣይ ለሚመጡ ተማሪዎች አዌርነስ ለመስጠት ያክል እና አውቀው ዲፓርትመንቱ እንዲመርጡት ምን አይነት የትምህርት አሰጣጥ ናቸው? ምንድነው ስለ ሁለቶቹ ያለው አጠቃላይ ነገር ጠቅለል ያለ ሀሳብ ይስጡ። በእኛ ትምህርት ቤት ያሉ በተለይ የቅድመ ምረቃ ፕሮግራሞች ፕላንት ሳይንስ እና ሆርቲካልቸር የፕራክቲካል ኦሪየንትድ ኤዱኬሽን ወይም ደግሞ የተግባር ተኮር ስልጠና የሚሰጥባቸው ናቸው። እንግዲህ የተለያዩ ሴክሽንስ የምንላቸው አሉ። የአግሮኖሚ እና የብሪዲንግ ሴክሽን አለ፣ የናቹራል ሪሶርስ ሴክሽን አለ፣ የሆርቲካልቸር ሴክሽን አለ፣ የክሮፕ ፕሮቴክሽን ሴክሽን አለ። እነዚህ ሴክሽንስ በውስጣቸው የተለያዩ ኮርሶችን የያዙ ናቸው። ለምሳሌ የአግሮኖሚ ሴክሽን ስለ ክሮፕ ኢምፕሩቭመንት፣ ስለ ክሮፕ ፕሮዳክሽን
በዛ ዘርፍ ያሉ ኮርሶችን ይይዛል። ሆርቲካልቸር ደግሞ የአትክልትና ፍራፍሬ በተመለከተ ፕሮዳክሽኑ ምን ይመስላል የሚለውን እናይበት ነው። የክሮፕ ፕሮቴክሽን ደግሞ በእጽዋት የሚያጋጥሙ የተለያዩ የበሽታ አይነቶችን እንዴት ማኔጅ ይደረጋል፣ እንዴት አይደንቲፋይ ይደረጋል፣ እንዴት ትሪት ይደረጋል የሚለውን የመሳሰሉት እናይበት ነው። የናቹራል ሪሶርስ ወይም ደግሞ ሞዴል የምንለው ደግሞ እንደ ሶይል ሳይንስ፣ የፎረስትሪ የመሳሰሉት ኮርሶች ያሉበት ነው። ስለዚህ እነዚህ 4 እና 5 ሴክሽንስ እያንዳንዳቸው እስከ 10 ከ8 እስከ 10 ኮርሶች ያሉባቸው ሆነው እነዛ ኮርሶች አንድ ላይ መጥተው ነው ማለት ነው ሆርቲካልቸር ፕላንት ሳይንስ የሚለውን ፕሮግራም ሙሉ የሚያደርጉት። ነገር ግን ምንድነው አንድነታቸው እና ልዩነታቸው የሚለውን ስናይ አንድነታቸው በእኛ ትምህርት ቤት ወደ 7 ላቦራቶሪዎች አሉ፣ የፊልድ ዲሞንስትሬሽን ሳይቶች አሉ፣ ግሪን ሃውሶች አሉ። ስለዚህ የሚሰጡ ኮርሶች በአብዛኛው የተግባር ተኮር በመሆናቸው ወይም በላቦራቶሪ ውስጥ ወይም ደግሞ ፊልድ ዲሞንስትሬሽን ላይ በሚሰሩ አክቲቪቲስ የታገዙ ናቸው። ስለዚህ አብዛኛው ኮርስ ፕራክቲካል ኦሪየንትድ ነው ወይም ደግሞ ተግባር ተኮር ነው። ዓላማው ምንድነው? ተማሪዎች በእነዚህ ፕሮግራሞች ተመርቀው ሲወጡ ቲዮሪ ብቻ ሳይሆን በተግባር የሚያስፈልገውን እውቀት ጨብጠው የተለያዩ ዘርፎች ላይ ተሰማርተው በዚህ ሀገር የግብርና ዘርፍ ላይ ለውጥ ማምጣት እንዲችሉ በዛ መልክ ነው የተቀረጸው። የሚሰለጥኑ ተማሪዎች በዛ መልክ ነው። በጣም እናመሰግናለን። በጣም ብዙ ማብራሪያ ነው የሰጡን እና ደግሞ ቀጣይ የሚሆነን ጥያቄ ይህን ዲፓርትመንት አብዛኛው ጊዜ ተማሪዎች ጆይን ከማድረጋቸው በፊት እነዚህ ነገሮችን ማወቅ ይፈልጋሉ እና ከሌሎች ዲፓርትመንቶች እዚህ ግቢ ካሉ ዲፓርትመንቶች ሆርቲካልቸር እና ፕላንት ሳይንስ ምን አይነት ነገር ነው የሚበዛው? ውስጥ ከገቡ በኋላ ካልኩሌሽን ወይስ ቲዮሪ ነገር ነው? ምንድን ነው የሚበዛው? እንግዲህ የፕላንት ሳይንስ እና የሆርቲካልቸርን የሁለቱም ፕሮግራሞች ልዩነትና አንድነት ስናይ የፕላንት ሳይንስ ተማሪ ስትሆን አብዛኛው ፎከሱ የሲሪያል የግሬን ክሮፕስ ፕሮዳክሽን ሆኖ ነገር ግን የሆርቲካልቸር ክሮፕ ፕሮዳክሽንም እንደዚሁ ይማራል። ዋናው ፎከስ ግን የሲሪያልስ እና ሌጊዩምስ ፕሮዳክሽን ይሆንና ነገር ግን እነዚህን ክሮፕስ ፕሮዲውስ ለማድረግ ምንድነው የሚያስፈልገው? አፈሩ ምን አይነት መሆን አለበት? ምን አይነት ነገር ያስፈልጋቸዋል ከሚለው ይጀምራል። ከዛ የክሮፕ ማኔጅመንቱ ምን ይመስላል? ክሮፕ ኢምፕሩቭመንት፣ ብሪዲንግ፣ የፕላንት ብሪዲንግ የእንትኑ አካል ነው ስላልኳቸው ብሪዲንጉን ይወስዳል፣ ማኔጅመንቱን ይወስዳል። ማኔጅመንቱ ሲባል ምን አይነት በሽታዎች ያጠቁታል ይሄን ክሮፕ፣ በሽታው እንዴት መቆጣጠር ይቻላል፣ ምርታማነቱን ለማሳደግ ለምሳሌ ክሮፕ ኢምፕሩቭመንት ወይም ደግሞ ብሪዲንግ በምን አይነት መልክ ይሰራል የሚለው። ከዛ ደግሞ ክሮፑ ፕሮዲውስድ ከሆነ በኋላ ደግሞ ፖስት ሃርቨስት ሃንድሊንጉ ምን ይመስላል፣ ከተሰበሰበ በኋላ የድህረ ምርት ብክነትን ለማስቀረት ምን አይነት ማኔጅመንት ያስፈልጋል። ከዛ ደግሞ ፕሮሰሲንግም የፕሮግራሞቹ አንድ ኢምፖርታንት አካል ነው። ስለዚህ እነዚህን ሁሉ የያዘ ነው ማለት ነው። ልዩነቱ ግን ምንድነው? ሆርቲካልቸር ሲሆን ፎከሱ ዋናው የትኩረት መስኩ የአትክልትና ፍራፍሬ የመሳሰሉት ክሮፕስ ሲሆኑ የፕላንት ሳይንስ ሲሆን ፎከሱ ሞር ወደ ሲሪያል እና ግሬን ክሮፕስ ወደ ምግብ ሰብሎች ይሆናል። ከዛ ውጪ ሆርቲካልቸርም ይሁን ፕላንት ሳይንስ ክሮፑን ለማሳደግ ምን ያስፈልጋል ከሚለው ክሮፑ እንዴት ኢምፕሩቭ ማድረግ ይቻላል፣ ብሪዲንጉ ምን ይመስላል፣ የክሮፕ ማኔጅመንቱ ምን ይመስላል፣ የበሽታ ቁጥጥር ምን ይመስላል፣ ከምርት መሰብሰብ በኋላ የድህረ ምርት ብክነት እንዴት ማስቀረት ይቻላል፣ ፕሮሰስ እንዴት ይደረጋል የሚሉትን ሁሉ ኢንክሉዲንግ የማርኬት ጉዳዮችን እንደዚሁ ያንን የሚዳስሱ ኮርሶች አሉ። ስለዚህ ልዩነቱ የትኩረት መስኩ ነው የሚሆነው እንጂ በሁለቱም ኬዝ ቅድም እንዳልኩት
የተግባር ተኮር ስልጠና ነው። ኦኬ፣ በጣም እናመሰግናለን። ደስ የሚሉ ትምህርት ዲፓርትመንቶች ናቸው እና ተማሪዎችም ወደው መርጠው እንደሚገቡ ተስፋ እናደርጋለን። ሌላው ደግሞ በጣም ዋናውና አስፈላጊው ጥያቄ ደግሞ ብዙ ጊዜ እኛም ፎከስ የምናደርገው ነገር ምንድነው? ተማሪዎች በዚህ ዲፓርትመንት በዚህ ዘርፍ ተመርቄ ምንድነው ነገ የሚመስለው? ነገ ምን ላይ እሰማራለሁ? ምን አይነት የስራ እድል አለው? የውጭ እድል ካለው የተለያዩ የስራ እድሎች አሉ እና ምን አይነት የስራ እድሎች እና ምን አይነት ቅጥሮች ይኖረዋል? ምን አይነት ኦፖርቹኒቲ አለው ይሄ ሁለቱ ዲፓርትመንት የሚለው ጥያቄ ነው። ከዚህ ከሁለቱ የቅድመ ምረቃ ፕሮግራሞች የሚመረቁ ልጆች ወይ ባለሙያዎች ቅድም እንዳልኩት ስልጠናው ተግባር ተኮር ስለሆነ የኛ ሁለቱ ፕሮግራሞች ምሩቃን በተግባር ተኮር ስልጠና የሰለጠኑ ናቸው። ያ ማለት በቲዮሪ ብቻ ሳይሆን ተግባር ተኮር ስልጠና የሰለጠኑ ስለሚሆኑ ያላቸው የስራ እድል ኦፖርቹኒቲ ሰፊ የግብርና ምርምር መስክ አለ። የመንግስት የተለያዩ ተቋማት ኤክስፐርት ልትሆን ትችላለህ። የዩኒቨርሲቲ አስተማሪ ልትሆን ትችላለህ። የግብርና ቢሮ ኤክስፐርት ልትሆን ትችላለህ። በተለያየ ዘርፍ ቅድም እንዳልኩት ብሪደር ልትሆን ትችላለህ። የሶይል ሳይንስ ባለሙያ ልትሆን ትችላለህ። የፋርም ማናጀር ልትሆን ትችላለህ። እኛ ሀገር ብዙ ፕራይቬት ፋርሞች የተስፋፉ ያሉበት ጊዜ ነው። የአበባ እርሻዎች አሉ። ሌሎች የአትክልትና ፍራፍሬ አምራች የግልም ተቋማት ስላሉ እነዚህ ውስጥ እንደ ተመራማሪ ሊሆን ይችላል፣ እንደ ፋርም ማናጀር ሊሆን ይችላል፣ እንደ ኤክስፐርት ሊሆን ይችላል። የግል ብቻ ግን አይደለም። የመንግስት ተቋማት ውስጥ እንደ ኤክስፐርት፣ እንደ ባለሙያ፣ እንደ ተመራማሪ ተቀጥሮ የመስራት ሰፊ እድል አላቸው። ይህን የምንለው እንዲሁ ለማለት ብቻ ሳይሆን ከልምድም እንደምናየው ይሄ ኮሌጅ ከተቋቋመ አሁን የሚቀጥለው ዓመት 50 ዓመት ከ50 ዓመት ውስጥ ሲመሰረት ጀምሮ የፕላንት ሳይንስ የአኒማል ሳይንስ ፕሮግራሞች የነበሩ ናቸው። በዚህ ሁሉ ጊዜ ትልልቅ ኢትዮጵያ ውስጥ ያሉ የግብርና ምርምር ተቋማት፣ የመንግስትም የግብርና ተቋማት እንዲሁም የግብርና ትምህርት በሚሰጥባቸው ዩኒቨርሲቲዎች ብትመለከት ብዙ የኛ ምሩቃንን ታገኛለህ ማለት ነው። ስለዚህ የስራ እድላቸው ሰፊ በጣም ደስ ይላል እና ስለ ስራ ማሰብ የለባቸውም ማለት ነው። ይህን ዲፓርትመንት ሲመርጡ ቀጥታ ስራ ይኖራል፣ ተማሪው የስራ ኦፖርቹኒቲ ያለው ማለት ነው። ዋናው ነገር እዚህ ጆይን የሚያደርጉ ተማሪዎች መጀመሪያ በፍላጎት መምጣት አለባቸው። ፍላጎት በጣም ወሳኝ ነው። ቅድም እንዳልኩት ተግባር ተኮር ስልጠና ነው የሚሰጠው እዚህ። በቲዮሪ ብቻ የምትመረቅበት ሁኔታ አይኖርም። ስለዚህ ተግባር ተኮር ስልጠና ወስዶ በዚህ ፕሮግራም ውስጥ ያሉ እውቀቶችን ገብይቶ ከተመረቀ አንድ ሰው አንድ ባለሙያ ሰፊ የስራ እድል ከልምድ የምናየ ነው። በጣም እናመሰግናለን። እና አሁን ደግሞ እዚህ ዲፓርትመንት ውስጥ ያሉ አሁን ላይ ጆይን አድርገው የሚማሩ የሆርቲካልቸር እና የፕላንት ሳይንስ ተማሪዎች አሉ እና እነዚህ ተማሪዎች ቀጣይ አሁን ላይ በሚያደርጉት ተሳትፎ እንዴት ነው ትምህርታቸውን ማስቀጠል ያለባቸው? ምን ማድረግስ አለባቸው? ምን ማድረግ የለባቸውም? እንደ ምክር አይነት ነገር እስቲ አሁን ጆይን አድርገው ለሚማሩ ተማሪዎች እስቲ ቅድም እንዳልኩት እኛ ጋር ያሉ ቅድመ ምረቃ ፕሮግራሞች ተግባር ተኮር ናቸው። ቅድመ ምረቃ ፕሮግራሞች ብቻ አይደለም፣ የማስተርስ የፒኤችዲ ፕሮግራም ስታይ ተግባር ተኮር ስልጠና ነው የሚሰጠው። ስለዚህ ልጆች ቲዮሪ ብቻ ተምረው ፈተናን ለማለፍ ብቻ አይደለም ማቀድ ያለባቸው። በእያንዳንዱ ኮርሶች ያሉትን የተግባር ተኮር ስልጠናዎች በትክክል ገብይተው እውቀቱን ጨብጠው መውጣት እንዳለባቸው መገንዘብ ያስፈልጋቸዋል። ምክንያቱም እዚህ የሚያገኙት የተግባር ተኮር እውቀት ወይም ደግሞ የተግባር ስልጠና ወደፊት በተለያየ ስራ በሚሰማሩበት ጊዜ ስራ ላይ የሚያውሉት ነው፣ የሚጠቀሙበትን እውቀት ነው የሚገበዩ። ስለዚህ ይሄ ነገር ዝም ብሎ ለመስራት ያህል ብቻ የሚሰራ ሳይሆን ልጆችን ለስራ ማዘጋጀት ማለት ነው እዚህ ማሰልጠን ማለት። ስለዚህ ለስራ በምትዘጋጅበት ጊዜ ደግሞ በተለይ ለተግባራዊ ስልጠና ትኩረት ሰጥቶ እውቀቱን ገብይቶ ለመውጣት ነው ማቀድ ያለባቸው። ፈተና ማለፍ የሚለው አይደለም ተቀዳሚ ዓላማ መሆን ያለበት። ተግባር ተኮር ስልጠናውን እውቀቱን ጨብጦ ወጥቶ
ለስራ መዘጋጀት የሚለው ላይ ትኩረት ማድረግ ነው። በጣም እናመሰግናለን። ደስ የሚል ማብራሪያ ነው። እናም ቀጣይ የሚሆነው ደግሞ አሁን ላልመጡ ተማሪዎችና ፍሬሽማን ላይ ያሉ ተማሪዎች ስለዚህ ዲፓርትመንት ማለት ጆይን አድርገው እንዲገቡ ብዙ ጊዜ እኛ ባላቀር አስተሳሰብ ነው ያላቸው ተማሪዎች በዚህ ዲፓርትመንት ላይ ሆርቲ ሲባል ፕላንት ሲባል የሆነ ብቻ ግን በቃ የወረደ ዲፓርትመንት እንደዛ አድርገው የሚያስቡ ተማሪዎች አሉ እና ይህን ዲፓርትመንት ጆይን አድርገው እንዲማሩ ምን አይነት ምክር ትሰጣለህ? አሁን ቀጣይ ለሚመጡ ተማሪዎች ማለት ነው። እንደምታውቁት የዚህ ሀገር ኢኮኖሚ በግብርና ላይ የተንጠለጠለ ነው። አብዛኛው የኤክስፖርት ኮሞዲቲያችን ለምሳሌ የውጭ ገቢ ወይም ደግሞ ሬቬኑ በአብዛኛው ከግብርና የሚገኝ ነው። ግብርና አሁን እየዘመነ እየሄደበት ያለበት ሁኔታ ያው የምታዩት ነው። ስለዚህ ግብርና ካላደገ ይሄ ሀገር ሊያድግ አይችልም። ስለዚህ ግብርናን ዘመናዊ ለማድረግ ለማሳደግ በመስኩ የሰለጠነ ባለሙያ ያስፈልጋል። ስለዚህ በዚህ መስክ ተሰማርቶ ለሀገር እድገት ኮንትሪቢዩት ማድረግ ማለት ነው። እነዚህ ፕሮግራሞች ጆይን አድርጎ በእነዚህ ፕሮግራሞች መመረቅ ማለት ይሄንን ሴክተር ፈንዳመንታል በሆነ ደረጃ እንዲለወጥ ኮንትሪቢዩት ማድረግ ማለት ነው። ስለዚህ ልጆች ሲመጡ በፍላጎት መምጣት አለባቸው። የግብርና ዘርፉ ካላደገ ይሄ ሀገር ሊያድግ አይችልም። ስለዚህ ለዛ ደግሞ እኔ ኮንትሪቢዩት ማድረግ አለብኝ ብሎ አምኖ መምጣት አለ። አምኖ ከመጣ እዚህ ያለው እንዳልኩት ከቲዮሪ ይልቅ እንደውም ወደ ተግባር ስልጠና ያተኮረ ስለሆነ በነገራችሁ ላይ በ4 ዓመት ቆይታ ወደ መጨረሻ ላይ ፕራክቲካል አታችመንት እዚህ ከሚሰሩት ላቦራቶሪ እና ፊልድ ዲሞንስትሬሽን ከሚሰሩት ፕራክቲካል አክቲቪቲስ በተጨማሪ ፕራክቲካል አታችመንት ፕራክቲካል አታችመንት ማለት የተለያዩ በግብርና ዘርፍ የተሰማሩ ድርጅቶች ጋር 1 ወር 2 ወር አታች አድርገው ፕራክቲካል ኤክስፒሪየንስ የሚያገኙበትና ለስራ ለዋናው ስራ የሚዘጋጁበት አይነት ስኪምም አለ ማለት ነው። ስለዚህ ያም ጭምር ልጆቹን በትክክል የሚያስፈልገውን እውቀት ጨብጠው ለስራ እንዲሰማሩ የሚያደርግ ስለሆነ ልጆች ወደዚህ ከመምጣታቸው በፊት በፍላጎት መምጣት አለባቸው። በፍላጎት ለመምጣት ደግሞ እዚህ የሚገባ ሰው ወጥቶ ተመራማሪ ነው የሚሆነው፣ ክሮፕ ብሪደር ነው የሚሆነው፣ ሶይል ሳይንቲስት ነው የሚሆነው፣ አግሮኖሚስት ነው የሚሆነው። ስለዚህ ለዛ ሁሉ መሰረት የሚጥልበት ስለሆነ ሰው በፍላጎት በጣም እናመሰግናለን። ደስ ይላል እና በመጨረሻም ደግሞ ማስተላለፍ የሚፈልጉት መልእክት ካለ ወይም ደግሞ ማመስገን የሚፈልጉት አካል ካለ በመጨረሻም እንድሎት ልስጥና ኢንተርቪው እንጨርሰው። ተማሪዎቻችን ማመስገን እንፈልጋለን። ጊዜ ለምሳሌ ለተግባር ለፕራክቲካል አታችመንት የተለያዩ ድርጅቶች ጋር በምንልካቸው ሰዓት ዞሮ ድርጅቶቹም ጋር ያሉ በአብዛኛው በአንድ ወይ በሌላ መንገድ የዚሁ ውጤት የሆኑ ባለሙያዎች አሉ። ስለዚህ እነዚህን ተማሪዎች ተቀብለው የተግባር ኤክስፒሪየንስ እንዲኖራቸው የሚያደርጉት እነዚህን ከኛ ጋር የሚሰሩ ድርጅቶችን ማመስገን እንፈልጋለን። ተቋማት፣ የግል በግብርና ዘርፍ የተሰማሩ ድርጅቶችን እንዲሁም ተማሪዎቻችንን ማመስገን እንፈልጋለን። ተማሪዎች ዞሮ ተማሪዎች ሲኖሩ ነው ፕሮግራሞችን ራን ማድረግ የሚችሉት። እኛም ስራ የሚኖረን ተማሪዎቻችንን ማመስገን እንፈልጋለን። እሺ፣ በጣም እናመሰግናለን። እኛም ስለሰጡን ጊዜ፣ ስለሰጡን ማብራሪያ፣ ስለሰጡን አክብሮት ሁሉ በጣም እናመሰግናለን። መልካም የስራ ጊዜ ይሁንልዎት። እናመሰግናለን።